ዛሬ ስለ መኪናችን የነዳጅ ክፍሎች አሳያችኋለሁ። ለጓደኛችሁ ሼር አድርጉለት። የመጀመሪያው ፊውል ፓምፕ ነው። ፊውል ፓምፕ ስራው ነዳጅ ከነዳጅ ታንከሩ ወደ ሞተር ፕሬሸር በመፍጠር ነዳጅ የሚልክ ክፍል ነው። ሁለተኛው ፊውል ኢንጀክተርስ ናቸው። ትንሽዬ ቫልቭ ሲሆን ነዳጅ ወደ ሞተር ክፍል የሚረጭ ነው። ወደ ሞተሩ የሚረጨው ነዳጅ በሞተሩ ኮምፒውተር የሚመጠን ይሆናል። በተለያየ መልኩ የሚረጭ ሲሆን ይህም በመኪናው ፍጥነትና ክብደት ይወሰናል። ሶስተኛው ፊውል ፊልተር ነው። ፊውል ፊልተር ትንሽዬ ዲቫይስ ስትሆን ከነዳጅ ታንከር ወደ ሞተር የሚገባውን ነዳጅ ሞተር ውስጥ ከመግባቱ በፊት የሚያጣራ ክፍል ነው። አራተኛው ፊውል ታንክ ነው። ይህኛው ቀላል ነው። ስራው ነዳጅ መኪና ውስጥ መያዝ ነው። ብዙ ጊዜ ከታችና ከኋላ ነው የሚሆነው። የመጨረሻው ፊውል ፕሬሸር ሬጉሌተር ነው። ይህ ስራው ኮንስታንት የሆነ የፊውል ፕሬሸር በፊውል ሲስተም ውስጥ እንዲኖር ማድረግ ነው። በፊውል ፓምፕ እና በፊውል ኢንጀክተር መሃል ይገኛል። መኪናው የሚያስፈልገውን ፕሬሸር ለመፍጠር ነዳጅ መዝጋትና መመልቀቅ ይሰራል። አሁን ስለ መኪናችሁ የነዳጅ ሲስተም ትንሽ ያውቃቸዋል። በቀጣይ ቪዲዮ የፊውል ኢንጀክተር፣ የፊውል ፊልተር እና የፊውል ፕሬሸር ሬጉሌተር እንደተበላሹና ሊበላሹ እንደሆነ እንዴት እንደምናቅ ቪዲዮ ሰራላችኋለሁ። ከመኪና ጋር የተገናኙ መረጃዎች ስለቅ እንዲደርሳችሁ የፕላስ ምልክቱን በመጫን የዋልታ ቴክኖሎጂስ የቲክቶክ ቻናል ቤተሰብ ይሁኑ። እናመሰግናለን።